ሰላም ጤና ይስጥልኝ። ለአሁኑ ያዝናቸው መረጃዎች ወደ እናንተ እናደርሳለን። አብራችሁን ቆዩ። ለመንግስት ሰራተኞች መልካም ዜና ተሰምቷል። የመንግስትም ሆነ የግል ተቋማት ሰራተኞች በደሞዛቸው እስከ 1 ሚሊዮን ብር ብድር ማግኘት እንደሚችሉ ተገልጿል። በተጨማሪም የመንግስት ሰራተኞችን የደሞዝ ጭማሪ በተመለከተም ሲቪል ሰርቪስ ኮሚሽን አዲስ መግለጫ ሰጥቷል። በዝርዝር እናቀርብላችኋለን። አብራችሁን ቆዩ። በቴሌብር ወይም በአዋሽ ባንክ ደሞዛቸውን የሚቀበሉ ሰራተኞች እስከ 1 ሚሊዮን ብር ብድር ማግኘት ይችላሉ ተባለ። በቴሌብር ወይም በአዋሽ ባንክ ደሞዛቸውን የሚቀበሉ የመንግስትም ሆነ የግል ተቋማት ሰራተኞች እስከ 1 ሚሊዮን ብር ብድር ማግኘት እንደሚችሉ ተገልጿል። ኢትዮ ቴሌኮም ከአዋሽ ባንክ ጋር በመተባበር በቴሌብር አማካኝነት የሚተገበር ጥላ የተሰኘ የዲጂታል ፋይናንስ አገልግሎትን አስጀምሯል። አገልግሎቱን ያስጀመሩት የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩና የአዋሽ ባንክ ፕሬዝዳንት ፀሐይ ሽፈራው ናቸው። በቴሌብር አማካኝነት የሚጀምረው ጥላ የዲጂታል ፋይናንስ አገልግሎት የቁጠባና ብድር አገልግሎት የሚሰጥ ሲሆን በውስጡ ሌሎች ዘርፈ ብዙ ተጨማሪ አገልግሎቶችን እንደያዘ የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ ገልጸዋል። ለአብነትም አነስተኛና መካከለኛ ኢንተርፕራይዞች በ6 ወር የሚከፈል እስከ 150 ሺህ ብር የሚደርስ የብድር አገልግሎት ማግኘት ይችላሉ። በሌላ በኩል የመንግስትም ሆነ የግል ተቋማት ሰራተኞች በቴሌብር ወይም በአዋሽ ባንክ ደሞዛቸውን የሚቀበሉ ከሆነም የ6 ወር ደሞዛቸውን ያህል ወይም እስከ 1 ሚሊዮን ብር በመበደር ይህንኑ በ16 ወራት መመለስ ይችላሉ። አዋሽ ባንክ ለዚህ አገልግሎት የሚውል 2 ቢሊዮን ብር ለብድር ማዘጋጀቱ በመርሃ ግብሩ ላይ ተገልጿል። የዲጂታል ፋይናንስ አገልግሎት ማግኘት ያልቻሉ የህብረተሰብ ክፍሎችም ዘኔክሰስን ጨምሮ ስማርት ስልኮችን በጥላ አማካኝነት በብድር በመግዛት የአገልግሎቱ ተጠቃሚ መሆን እንደሚችሉ የአዋሽ ባንክ ፕሬዝዳንት ፀሐይ ሽፈራው አስታውቀዋል። በሌላ ዜና አሁን ያለባቸውን ችግር በራስ አቅም ይፍቱ ሲል የሲቪል ሰርቪስ ኮሚሽን ገለጸ። የደሞዝ ማሻሻያው በወቅቱ በሁሉም አካባቢዎች ለምን ተፈጻሚ መሆን እንዳልቻለ ማብራሪያ እንዲሰጥ የሲቪል ሰርቪስ ኮሚሽን ተጠይቋል። ኮሚሽኑ ጥያቄውን የተጠየቀው ትናንት የ3 ወር የሥራ ክንውን ሪፖርቱን ለሕዝብ ተወካዮች ምክር ቤት የሰው ሀብት ልማት ሥራ ስምሪት እና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ባቀረበበት ወቅት ነው። የቋሚ ኮሚቴውን ጥያቄ ያቀረቡት ወይዘሮ ጀማነሽ ወልደ ሚካኤል የደሞዝ ማሻሻያው መልካም መሆኑን ጠቅሰው ክፍያው እስከ ጥቅምት አጋማሽ እንዲከፈል ቢታዘዝም እስካሁን የደሞዝ ማሻሻያ ያልደረሳቸው አካባቢዎች አሉ ብለዋል። ስራ እንዳይስተጓጎል በሁሉም ደረጃ ለምን በወቅቱ የደሞዝ ማሻሻያው ተፈጻሚ መሆን አልቻለም ሲሉም ጠይቀዋል። ለጥያቄዎቹ መልስ የሰጡት የሲቪል ሰርቪስ ኮሚሽን ምክትል ኮሚሽነር ዶክተር ጌታቸው ጀንበር በደሞዝ ክፍያው ላይ ለተስተዋለው ችግር ክልሎችን ተጠያቂ አድርገዋል። አስቀድሞ የፌዴራል መንግስት ደሞዝ ማሻሻያ ሊሰራ ሲል የሰራው በቀድሞ መረጃ መሰረት መሆኑን ተናግረው ማሻሻያ የተሰራው ክልሎች በሰጡት መረጃ መሰረት ነው ብለዋል። አንዳንድ ክልሎች ማሻሻያው ከተሰራ በኋላ ያንሰናል የሚል ቅሬታም በደብዳቤና በአካል ማቅረባቸውን ያስረዱት ምክትል ኮሚሽነሩም ከአንዳንድ የክልል ፕሬዝዳንቶች ጋር በጉዳዩ ላይ ተነጋግረናል፣ ችግሩም የኛ ሳይሆን የነሱ መሆኑን ተማምነናል ሲሉ ተናግረዋል። ችግሩ በስፋት የተፈጠረው በቀድሞው ደቡብ ክልል ስር በነበሩ ክልሎች መሆኑን አስታውሰው እኛ ማሻሻያ የሰራ ነው ከሰኔ 2016 ዓ.ም በፊት በቅጥር ላይ ላሉ ሰራተኞች ነው ብለዋል። ከዛ ወዲህ ለነበሩ ሰራተኞች ቅጥር ኮሚሽኑ እንደማይመለከተው ተናግሩም አሁን ያለባቸውን ችግር በራስ አቅም ይፍቱ ሲሉ ተናግረዋል። ምንም እንኳን የሲቪል ሰርቪስ ኮሚሽን ችግሩ ከክልሎች እንጂ ከኮሚሽኑ እንዳልሆነ ቢገልጽም ሰራተኞች ደሞዙ እንዲከፈላቸው የክትትል ስራ እንደሚሰራ መግለጹን ሸገር ኤፍኤም 102.1 ሬዲዮ ጣቢያ ዘግቧል።